እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ መስዋዕት አላህ ግን ይምረኛል እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለእሱ አታስብ ገብቶሃል አይደል እስልምና ፍጹም ነው ሰዎቹ ግን ፍጹም አይደሉም ኢስላም is perfect the believer is not perfect you should know that I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት ጤና ይስጥልኝ የሩህ ሚዲያ ቤተሰቦች ዕለታዊ የሩህ ሚዲያ መረጃ ይዘን ቀርበናል አብራችሁን ቆዩ የኢትዮጵያ ህገ መንግስት ለአማኙ ማህበረሰብና ለሃይማኖት ተቋማት እኩል ሀገራዊ ባለቤትነት እንዲያረጋግጥ ተጠየቀ የታሪክ ምሁርና ተመካካሪው ኡስታዝ አህመዲን ጀበል በኢትዮጵያ ህገ መንግስት መግቢያ ላይ የእምነት ማህበረሰቦች ሀገራዊ ባለቤትነት በግልጽ ሊካተት እንደሚገባ አሳሰቡ የታሪክ ምሁሩ ዛሬ በማህበራዊ ሚዲያ ገጻቸው ባጋሩት የጽሁፍ መልእክት አሁን ያለው ህገ መንግስት የሀገሪቱን ባለቤትነት በብሔር ማንነት ላይ ብቻ መገደቡ የዜጎች መንፈሳዊ እሴትና ታሪክ ማዕከል ያገለገለ መሆኑን ተተችተዋል እንደ ኡስታዝ አህመዲን ጀበል ማብራሪያ ህገ መንግስቱ ለብሔር ፖለቲካዊ ዋስትና ሲሰጥ የእምነት ማህበረሰቦች መብት ግን በአስቸኳይ ጊዜ አዋጅ ሳይቀር ሊገደብ የሚችልበት ህጋዊ ክፍተት መኖሩን አመላክተዋል ይህ የህግ ደረጃ ልዩነት ምዕመናን በየአካባቢው ለሚነሱ የብሔር ፖለቲካ ጥቃቶችና መገለሎች አጋላጭ አድርጓቸዋል ብለዋል ችግሩን ለመፍታትም የህገ መንግስቱ መገበያ የኢትዮጵያ ብሔሮች ብቻ ሳትሆን የመላው እምነት ማህበረሰቦችም የጋራ ሀብት መሆኗን በሚያረጋግጥ መልኩ ሊሻሻል ይገባል ሲሉ የመፍትሄ ሐሳብ አቅርበዋል ይህ ማሻሻያ የእምነት ተቋማት ጥርሶችና በዓላት ከጣልቃ ገብነትና ከጥቃት ለመጠበቅ እንዲሁም ፍትሃዊ መዋቅራዊ ውክልና ለማረጋገጥ ጠንካራ ዋስትና እንደሚሰጥም አብራርተዋል ኡስታዝ አህመዲን ጀበል አያይዘውም ይህ ማለት ግን መንግስታዊ ሃይማኖት ይኑር የሚል አቋም እንደሌላቸው አስምረው ዋናውን ዓላማቸው ሁሉም የእምነት ማህበረሰቦች በሀገር ግንባታ ውስጥ ያላቸው ድርሻ ህገ መንግስታዊ እውቅና አግኝቶ እውነተኛ ሀገራዊ ውል እንዲፈጠር መሆኑን አስገንዝበዋል በአዲስ አበባ የ4 ዓመት ህፃን ልጅ ላይ አስገድዶ መድፈር ወንጀል የፈጸመው የ72 ዓመት አዛውንት በ12 ዓመት ጽኑ እስራት ብቻ መቀጣቱን ቅሬታ አስነሳ በአዲስ አበባ በቦሌ ክፍለ ከተማ ወረዳ 12 አቶ ተስፋዬ ደመቀ የተባለው የ72 ዓመት ዕድሜ ባለጸጋ ታህሳስ 14 ቀን 2018 ዓመተ ምህረት ልዩ ቦታው ቦሌ ቡልቡላ ዶክተሮች ሰፈረ ተብሎ በሚጠራው አካባቢ ከቀኑ 5 ሰዓት ላይ ያስገድዶ መድፈር ወንጀሉን ፈጽሟል የ4 ዓመት ዕድሜ ያላት ህፃን በአካባቢው እየተጫወተች ሳለ የኢትዮ ቴሌኮም ታወር ጥበቃ ሰራተኛ የሆኑት አቶ ተስፋዬ ደመቀ ህፃኗን እንጫወት በማለት የድርጅቱ የጥበቃ ሰራተኞች የሚያድሩበት ማረፊያ ውስጥ በማስገባት ያስገድዶ መድፈር ወንጀሉን ሲፈጽሙባት የአካባቢው ህብረተሰብ ደርሶባቸው ለፖሊስ ባደረጉት ጥሪ ግለሰቡ በቁጥጥር ስር ውለዋል ፖሊሱም በህፃኗ ላይ ተገቢውን የጤና ምርመራ እንዲደረግለት በማድረግ የሰውና የሰነድ ማስረጃን በማጠናከር አቃቤ ህግ በኩል ክስ እንዲመሰረትበት መደረጉን ከቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህፃናት ምርመራ ክፍል የተገኘው መረጃ አመላክቷል የተከሳሹን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 5ኛ ወንጀል ችሎት ሐምሌ 21 ቀን 2018 ዓመተ ምህረት በዋለው ችሎት ተከሳሽን ያርማል ሌሎች ወንጀል ፈጻሚዎች ያስጠነቅቃል በማለት በ12 ዓመት ጽኑ እስራት እንዲቀጡ የጥፋተኝነት ውሳኔ አስተላልፎባቸዋል ቅዳሜ ዕለት በኢትዮጵያ መንግስት ወታደሮችና በትግራይ ኃይሎች መካከል በምዕራባዊ ትግራይ ግጭት መካሄዱን ተከትሎ በመቶዎች የሚቆጠሩ የአካባቢ ነዋሪዎች ወደ ሱዳን መሰደዳቸው ተሰማ። ሱዳን ከገቡት ስደተኞች መካከል ቁስለኞች እንደሚገኙበትና ቁስለኞች የሕክምና እርዳታ ካገኙ በኋላ በመጀመሪያው ጦርነት የተሰደዱ ኢትዮጵያውያን ወደ ተጠለሉበት የስደተኞች መጠለያ እንዲገቡ እንደተደረገ ከሱዳን ምንጮች መስማቱን ጠቅሶ የፈረንሳዩ የዜና ወኪል ዘግቧል።
በተያያዘ በኢትዮጵያ ድንበር አቅራቢያ በሚገኙ የኢትዮጵያውያን በተጠለሉባቸው የሱዳን ስደተኞች መጠለያዎች ላይ ቅዳሜ ዕለት በወደቁ ከባድ መሳሪያ ፍንጥርጣሪዎች የስደተኞች ሕይወት ማለፉንና ሌሎች መቁሰላቸውን የሱዳን የስደተኞች ኮሚሽን አስታውቋል። ሆኖም በክስተቱ የስንት ስደተኞች ሕይወት እንዳለፈና ስንቶቹ እንደቆሰሉ ወይም በየትኞቹ መጠለያዎች ላይ የመሳሪያ ፍንጥርጣሪዎች እንደወደቁ ኮሚሽኑ አልገለጸም። ኮሚሽኑ ተመድና ቀጠናዊ ድርጅቶች በቀጠናው ሰላምና ጸጥታ እንዲሰፍን፣ የስደተኞች ደህንነት እንዲጠበቅና ለስደተኞቹ ሰብአዊ እርዳታ እንዲቀርብ ጥረት እንዲያቀርቡ ጠይቋል። በአማራ ክልል ሰሜን ሸዋ ዞን ዋጃና ወረዳ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ዛሬ ረፋዱ ላይ በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በአደጋው በ5 ሰዎች ላይ ከፍተኛ እንዲሁም በ2 ሰዎች ላይ መለስተኛ የአካል ጉዳት መድረሱን የዞኑ አስተዳደር ገልጿል። አደጋው የተከሰተው ከፍተኛ ዝናብ መጣሉን ተከትሎ መሆኑን የገለጸው የዞኑ አስተዳደር ለጸበል፣ ለሱባኤና ለንግስት በዓል ከተለያዩ አካባቢዎች ወደ ገዳሙ በሄዱ ምዕመናን ላይ ጉዳት መድረሱን ጠቅሷል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ ጠበቃና የሕግ ባለሙያው አበራ ንጉስ ዛሬ ጠዋት 1 ሰዓት ተኩል ላይ ከመኖሪያ ቤታቸው በፌዴራል ፖሊስ ተይዘው እንደተወሰዱ ቤተሰቦቻቸው ለዋዜማ ተናግረዋል። የፖሊስ አባላቱ የጠበቃውን 2 የእጅ ስልኮች ከመውሰድ ውጪ የቤት ብርበራና ፍተሻ እንዳላደረጉ፣ አበራም በምን ጉዳይ እንደጠረጠሯቸው እና ወደ የትኛው ፖሊስ ጣቢያ እንደወሰዷቸው አለመናገራቸው ቤተሰቦቻቸው ገልጸዋል። እስከዛሬ 10 ሰዓት ድረስ አበራ በየትኛው ፖሊስ ጣቢያ እንደታሰሩ በእርግጠኝነት እንደማያውቁ ቤተሰቦቻቸው ገልጸዋል። አበራ በምስረታ ሂደት ላይ ያለ የፖለቲካ ፓርቲ ከሌሎች ሰዎች ጋር በማደራጀት ላይ እንደነበሩ ምንጮች ጠቅሰዋል። የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ቴክኖሎጂና የመረጃ ማቀነባበሪያ ማዕከላት ከሸጠው ኤሌክትሪክ ኃይል $335.5 ቢሊዮን አገኘ። ኩባንያው በበጀት ዓመቱ ለጎረቤት ሀገራት ከሸጠው ኃይል $140 ሚሊዮን ማግኘቱንም ገልጿል። በዓመቱ ኩባንያው በውጭ ምንዛሪ ያገኘው ከ$475 ሚሊዮን በላይ የሆነ አጠቃላይ ገቢ ከእቅዱ 5% ብልጫ እንዳለው የጠቀሰው ኩባንያው ገቢው ካለፈው ዓመት የ41% ብልጫ አለው ብለዋል። ኩባንያው ባለፉት 5 ዓመታት ካገኘው የ1.1 ቢሊዮን አጠቃላይ ገቢ ውስጥ 53% ወይም $611 ሚሊዮን ያህሉ ለመረጃ ማቀነባበሪያ ኩባንያዎች ከቀረበው ኤሌክትሪክ ኃይል የተገኘ መሆኑን ገልጿል። ኩባንያው አጠቃላይ ገቢው ሊያገኝ የቻለው መንግስት 500 ቢሊዮን ብር የሚደርስ ዕዳውን ስለተረከበው የኤሌክትሪክ ኃይል ምርት ስለጨመረና በኤሌክትሪክ ታሪፍ ላይ ጭማሪ ስላደረገ መሆኑን ጠቅሷል። አክሱም ዩኒቨርሲቲ ተማሪዎቹና መምህራኑ በትግራይ ክልል ባለው የጸጥታ ስጋት ምክንያት ዝውውር ጠይቀዋል መባሉ ሐሰት ነው ሲል አስተባበለ። ተማሪዎችና መምህራን ባልተረጋገጠ መረጃ እንዳይሸበሩ ያሰበው ዩኒቨርሲቲ ተማሪዎች፣ መምህራን የጸጥታ ስጋት ወደ ሌሎች አገሪቱ ዩኒቨርሲቲዎች ዝውውር ጠይቀዋል በሚል በማህበራዊ መገናኛ ዘዴዎች ሰሞኑን ሲዘዋወር የነበረው መረጃ ከእውነት የራቀና ምንም አይነት መነሻ የሌለው ፈጠራ ነው በማለት አጣጥሎታል። የመቀለ፣ አክሱም፣ አዲግራትና ራያ ዩኒቨርሲቲዎች ተማሪዎችና መምህራን ትምህርት ሚኒስቴር ወደ ሌሎች ዩኒቨርሲቲዎች እንዲያዘዋውራቸው ጥያቄ አቅርበዋል የሚሉ መረጃዎች በማህበራዊ መገናኛ ዘዴዎች ከቀናት በፊት የተሰራጨው ነበር። ግብርና ሚኒስቴር ዛሬ በመላ ሀገሪቱ በተካሄደው የአረንጓዴ አሻራ ዘመቻ ከ805 ቢሊዮን በላይ ችግኞች እንደተከሉ አስታወቀ። በችግኝ ተከላ 290.4 ሺህ ሄክታር መሬት እንደተሸፈነ ግብርና ሚኒስትሩ አዲሱ አረጋ በማህበራዊ ትስስር ገጻቸው ላይ ገልጸዋል። በዕለቱ ለመትከል የታለሙ ችግኝ ብዛት 800 ቢሊዮን እንደነበረ ሚኒስቴሩ ጠቅሰዋል። አያይዘውም ከ60% በላይ የሚሆኑ ተክሎች የጥምር ደን እና የምግብ ዋስትናን የሚያረጋግጡ የውጭ ምንዛሬ የሚያስገኙና ለአርሶ አደሮች፣ ለአርብቶ አደሮች፣ ለወጣቶች ኑሮ መሻሻል አስተዋጽኦ የሚያበረክቱ ናቸው ብለዋል።
ሳውዲ አረቢያ የቀይ ባህር አዋሳኝ ከሆኑት ኤርትራ፣ ጅቡቲ፣ ሶማሌ፣ ሱዳን እና ግብጽ ጋር የጸጥታ ትብብር መሰረተች። ከአፍሪካ ሀገራት ውጭ በትብብሩ ከሳውዲ ሌላ ዮርዳኖስ እና የመን ተካተዋል። የትብብሩ ዓላማ በቀይ ባህር ላይ የሚደረግ ዓለም አቀፍ የባህር ትራንስፖርት ደህንነት ማስጠበቅና የጋራ የባህር መከላከያ ኃይልን ማጠናከር እንደሆነ ተገልጿል። ውድና የተከበራችሁ የሩህ ሚዲያ ቤተሰቦች ዕለታዊ የሩህ ሚዲያ መረጃ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።